ልጅ በጣም የተረበሸች ትመስላለች። ለጊዜው በቪዲዮ ላይ ምንም የተለየ ነገር ባይስተዋልም ልጅቷ ግን በሌላኛው ክፍል ውስጥ የሆነ የተለየ ነገር ያየች ትመስላለች። በዚህም በጣም ተረብሻለች። እንደ ማልቀስም እያለች ነው። እናትየው በተረጋጋ ስሜት ሆና ለምን እንደምታለቅስና ምን እንዳየች ትጠይቃታለች። ግን ምንም መልስ አላገኘችም። ትንሿ ልጅ ግን ምንም የተለየ ስሜት አይታይባትም ነበር። ወደ ኋላ ስትመለከትም ምንም ያየችው ነገር አልነበረም። በዚህም ታላቅ እህቷ ምንም የሚያስፈራ ነገር እንዳላየች ትንሿ ልጅ ትናገራለች። ነገር ግን ታላቅ እህቷ ደጋግማ በማለቃቀስ ፍርሃቷን ትገልጻለች። በመጨረሻም ከተቀመጠችበት ወንበር ላይ ተነስታ እያለቀሰች ወደ እናቷ ትሮጣለች። በዚህን ጊዜ ትንሿ ልጅ ብትስቅባትም ለሁለተኛ ጊዜ ወደ ኋላ ዞራ ስትመለከት ያየችውን ነገር ማመን አልቻለችም። በከፍተኛ ድንጋጤ ሆና ከመቀመጫዋ ተነስታ እያለቀሰች ወደ እናቷ ሮጣ ሄዳለች። በኋላ ላይ እነዚህ ልጆች ሲጠየቁ ከሌላኛው ክፍል ውስጥ በጣም የሚያስፈራ ለማየት የሚከብድ ጥላ የሚመስል መንፈስ እንዳዩ ተናግረዋል። ሁለተኛ፣ መንፈስ ከመኪና አደጋ ያተረፋት ሴት። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ላይ አንድ አስገራሚ ክስተት በደህንነት ካሜራ ተቀርጾ ለእይታ በቅቶ ነበር። በዚህ ቪዲዮ ላይ አንዲት ወጣት ሴት በምሽት ላይ የመኪና መንገድ በማቋረጥ ላይ ሳለች ድንገት ከኋላ የመጣው መኪና ደርሶባት ሊገጫት ሲል ምንነቱ ያልታወቀ ነገር በሰከንድ በፈጠነ ፍጥነት ልጅቷን ነጥቆ ሲያሻግራት ይታያል። ልጅቷን ነጥቆ ከመገጨት ያተረፋት ነገር ምን እንደሆነ ባይታወቅም ብዙዎች መልአክ እንደሆነ ይናገራሉ። በቪዲዮ ላይ እንደሚታየው የመጀመሪያውን መኪና ካለፈችው በኋላ ሌላ ሁለተኛ መኪና ከኋላ እየፈጠነ በመምጣት አጠገቧ ሲደርስ ድንገት እንደ ንፋስ ያለ ነገር ይመጣና ነጥቆ ወደ መንገዱ ዳር ወስዶ ካቆማት በኋላ ጃኬትና ሱሪ የለበሰ የሚመስል ሰው ከልጅቷ ተነጥሎ ሲሄድ ይታያል። ይህም ከሰው ሁሉ የተለየ ኃይል ያለው እውነተኛ ሰው ይሁን ወይም መልአክ እስካሁን የሚታወቅ ነገር የለም። ይህ ክስተት እኛ ከምናስበው በላይ ኃይል ያላቸው ሰዎች ሊኖሩ ይችላሉ ብለን እንድንጠይቅ የሚያደርግ ነው። ሶስተኛ፣ አልጋው ላይ የቆመው ጨቅላ ሕፃን። ሕፃናት በጣም የሚያሳሱ የሚያጓጉ ልዩ ፍጥረት ናቸው። ሳቃቸው፣ እጆቻቸው፣ ትናንሽ ጣቶቻቸው ልብን ያሞቃሉ። ሕፃናት በእናቶቻቸው እቅፍ ሲሆኑ በጣም ደስተኛ ይሆናሉ። አሁን የማሳያችሁ ሕፃን ግን ከዚህ የተለየ ሳይሆን እንደማይቀር ትገምታላችሁ ብዬ አስባለሁ። ምናልባት ገና በእግሩ ለመቆም የሚያስችለው የዕድሜ ጣራ ላይ ያልደረሰ ሕፃን ይህንን በማድረጉ እጅግ ልትገረሙ ትችላላችሁ። ነገሩ እንዲህ ነው። በቪዲዮ ላይ እንደምትመለከቱት ቻክ እና ኬት የተባሉ ጥንዶች ኮነር የተባለ ሕፃን ልጅ አላቸው። ይህ ክስተት የተፈጠረው እንደ አውሮፓውያን አቆጣጠር በ2016 ዓ.ም ነበር። በአንድ ምሽት እንደተለመደው ልጃቸውን አስተኝተው ወደ መኝታ ቤታቸው ሄደዋል። ሌሊት ላይ የሕፃኑ የኮነር ለቅሶ የቀሰቀሳቸው ጥንዶቹ ኮነር ወደተኛበት ክፍል ያመራሉ። ከዛም የተለመደ የሕፃን ልጅ ለቅሶ መስሏቸው እንዲሁም የለበሰው ልብስ ምቾት የነሳው መስሏቸው እሱን ቀይረውለት ወደ መኝታቸው ያመራሉ። ነገር ግን በማግስቱ ጠዋት ተንቀሳቃሽ ምስሎችን ከሞግዚታቸው ሲመለከቱ ያዩትም ማመን አልቻሉም። በታላቅ ድንጋጤ ተዋጡ። በዚህ ቪዲዮ ላይ እንደምትመለከቱት ኮነር ለ22 ሰከንድ ያክል በአልጋው ጠርዝ ላይ ቆሞ ነበር። ያ ብቻ አልነበረም። ጩኸቱ ለየት ያለና እንግዳ ይመስላል። አይኖቹም በጨለማ ውስጥ ያበሩ ነበር። ይህ በጣም አስደንጋጭና ከዚህ በፊት አይተውትም ሰምተውትም የማያውቁት ክስተት ነበር። ኮነር ያለ ዕድሜው አልጋው ላይ ቆሞ ከማየታቸውም በላይ ከአይኑ የሚወጣው ብርሃን፣ በተጨማሪም የሚያወጣው ድምፅ በጣም የተለየና ያልተለመደ አይነት ድምፅ ነበር። ሕፃኑ ኮነር ከተለመደው ውጭ የሆነ እንቅስቃሴ ነበር የሚያሳየው። ይህ ክስተት እስካሁን ድረስ እንቆቅልሽ ሆኗል። ኮነር ያሳየው ባህሪ ከየት የመነጨ እንደሆነ የሚታወቅ ነገር የለም። አራተኛ፣ ተነጥቆ የተወሰደው ድመት። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ሁለት ድመቶች በባለቤቶቻቸው በረንዳ ላይ ተቀምጠው የሚያሳይ ቪዲዮ ወጣ። በወቅቱ እጅግ አነጋጋሪ የሆነ ብዙ ሰዎችን ያከራከረና ያመራመረ ቪዲዮ ነበር። በዚህ ቪዲዮ ላይ እንደሚታየው ከሁለቱ ድመቶች ውስጥ አንደኛዋ ፊቷን ወደ ቁጥቋጦ አዙራ፣ አንደኛው ደግሞ ወደ በረንዳው ፊቱን አዙሮ ቁጭ ብለዋል። ነገር ግን አንድ አስደንጋጭ ነገር ከሆነ ቦታ ላይ እስኪፈጠር ድረስ ሁሉም ነገር የተረጋጋ ይመስል ነበር። በኋላ ላይ አንደኛው ድመት ከቁጥቋጦ ውስጥ የሆነ አስፈሪ ነገር ያየ ይመስላል። በዚህም ወደ ኋላ ሲያፈገፍግ ይታያል። ከዛም ፊቱን አዙሮ በፍጥነት ሲሮጥ ምን እንደሆነ ባይታወቅም ወደ ላይ ተነጥቆ ሲወሰድ በግልጽ ይታያል። ነጩም ድመት ፊቱን ወደ ቁጥቋጦ በማዞር ቢመለከትም የተለየ ነገር ያየ አይመስልም። ሮጦ የሄደው ድመት ግን ወዴት እንደገባ አይታወቅም።
ይህ ክስተት ምን እንደሆነ እስከ ዛሬ ድረስ እንቆቅልሽ ሆኗል። ድመቱን ወደ አየር ነጥቆ የወሰደውና ከቁጥቋጦ ውስጥ የተመለከተው ነገር ምን እንደሆነ፣ ለምን ተረጋግቶ ከተቀመጠበት ቦታ ፈርቶ ወደ ኋላ በማፈግፈግ ለምን እንደሮጠ ምንም የሚታወቅ ነገር የለም። እየሮጠ ያለ ድንገት ወደ ላይ ተነጥቆ ሲወሰድ ብቻ ታይቷል። ምን እንደወሰደው ግን እስካሁን የተገኘ መረጃ የለም። ይህ ጉዳይ ሳይንሳዊ ማብራሪያ ሊኖረው ይችላል ወይስ ሌላ ነገር ይሆን የሚለውን በእርግጠኝነት ማወቅ አይቻልም። ነገር ግን ድመቱ አንድ የሆነ መንፈስ ማየቱንና ደንግጦ ሲሮጥ በመንፈስ ተነጥቆ መወሰዱን መገመት ይቻላል ሲሉ ባለቤቶቹ ተናግረዋል። አምስተኛ፣ በጫካ ውስጥ የታየው ልዩ ፍጥረት። ብዙዎቻችን ዞምቢን የምናውቀው በፊልም ሲሆን ተናካሽ እና ከአፉ ውስጥ ፈሳሽ ነገር የሚወጣ በጣም አስፈሪና አስደንጋጭ የሆነ ፍጡር ነው። ታዲያ ዞምቢን በፊልም ላይ ካልሆነ በስተቀር በእውን ይከሰታል ብሎ የሚያስብ ማንም የለም። ነገር ግን ቀጥሎ የማሳያችሁ ቪዲዮ ጥርጣሬ የሚያጭርና የዞምቢን ጉዳይ ብዙዎች ነቅተው እንዲከታተሉ ያደረገ ክስተት ነበር። ነገሩ የሆነው በአሜሪካዋ ቨርጂኒያ ግዛት ውስጥ ነው። በዚህ ግዛት በአንድ ጫካ ውስጥ አንድ እንግዳና ያልተለመደ ነገር በደህንነት ካሜራ ይታያል። ይህ ጉዳይ በጣም መነጋገሪያ ሆኖ የከረመ አስደንጋጭ ክስተት ነበር። እንደ አውሮፓውያን አቆጣጠር በ2012 ዓ.ም ላይ አንድ የተለየ ምስል መዘዋወር ይጀምራል። ታዲያ በምስሉ ላይ የታየው ነገር መንፈስ አሊያም ደግሞ ሌላ ነገር ሳይሆን ዞምቢ ነበር። በምስሉ ላይ እንደሚታየው ይህ ዞምቢ ከየት የመጣ እንደሆነ የሚታወቅ ነገር የለም። ይህ ክስተት የተፈጠረው ሌሊት ላይ በጫካ ውስጥ ነበር። በሩቅ ሲታይ የቆመ ዛፍ አይነት ቢመስልም ምስሉ በደንብ ቀርቦ ሲታይ ግን ያጎነበሰና ሰውነቱ የተበከለ የሚመስል እጅና እግር ያለው እንዲሁም ሰው የሚመስል ዞምቢ ነበር የሚታየው። ይህ ክስተት ያልተለመደ ቢሆንም የከተማው ነዋሪዎች ግን በአካባቢው ሞቶ የተቀበሩ ሰዎች በመንፈስ ሆነው የሚንቀሳቀሱበት መንገድ እንደሆነ ይገልጻሉ። አንዳንዶቹም አንድ ሰው አውቆ ያደረገው የሃሎዊን በዓል አከባበር ነው ይላሉ። ነገር ግን ብዙዎች በዚህ አይስማሙም። የሙት መንፈስ አሊያም ደግሞ ዞምቢ ሊሆን እንደሚችል ሀሳባቸውን ሰጥተዋል። ስድስተኛ፣ በራሱ የተንቀሳቀሰው ወንበር። ድንገት አጠገባችሁ ያለው ዕቃ ማንም ሳይነካው ቢንቀሳቀስ ወይም ደግሞ አጠገባችሁ የተቀመጠ ወንበር ድንገት ወደዛ ወደዚህ ሲንቀሳቀስ ብታዩ ምንድን ነው የሚሰማችሁ? ብዙዎች ሳልነካው ወደቀብኝ፣ እኔ እኮ አልነካሁትም፣ ግን ዝም ብሎ ከተቀመጠበት ወድቆ ተሰበረ እንላለን። አሁን የምነግራችሁ ክስተት ከዚህ ጋር የተገናኘ ነው። ነገሩ እንደዚህ ነው። ክስተቱ በአንድ የሁለተኛ ደረጃ ትምህርት ቤት ውስጥ የተፈጠረ ክስተት ሲሆን ይህም ምስል በአንድ ወቅት በሶሻል ሚዲያ ላይ ተለቆ ብዙ ሰዎች የተረበሹበትና የብዙዎች መነጋገሪያ የሆነ ምስል ነበር። ተማሪዎቹ መብራት በበራበት ክፍል ውስጥ ተቀምጠው ነበር። ተማሪዎች እርስ በርሳቸውም እየተጨዋወቱና እየተሳሳቁ ነበር። በመሃል ግን ድንገት የክፍሉ መብራት ይጠፋና የተወሰነ ሰዓት ጨለማ ከሆነ በኋላ የክፍሉ መብራት መልሶ ይበራል። መብራቱ ከበራ በኋላ ግን ተማሪዎቹ ያዩት ነገር እጅግ አስደንጋጭ ነበር። በክፍል ውስጥ ያለው ወንበር ብቻውን መንቀሳቀስና መዟዟር ጀመረ። እንደሚታየው ወንበሩ ላይ ማንም የተቀመጠበት የለም። ነገር ግን ወንበሩ ብቻውን ሲንቀሳቀስ በማየታቸው ተማሪዎቹ በጣም ተደናግጠዋል። ይህ ክስተት ምን ሊሆን እንደሚችል የተረዱት ነገር የለም። ምናልባት አንድ በአይን ያልታየ መንፈስ መጥቶ እያንቀሳቀሰው ሊሆን እንደሚችል ገምተዋል። ብዙ እንደዚህ አይነት ክስተት በአካል አይተው እንደማያውቁ ነገር ግን በፊልም ላይ በተደጋጋሚ ማየታቸውን ገልጸዋል። ሰባተኛ፣ የሚንቀሳቀሰው አሻንጉሊት። አሻንጉሊት ሲያወራ ወይም በራሱ ሲንቀሳቀስ ማየት አስደንጋጭም ለአንዳንዶች አስቂኝም ሊሆን ይችላል። ነገር ግን ብዙዎች ይህ ሊሆን እንደሚችል በጭራሽ አይገምቱም። የአሻንጉሊት ነገር ሲነሳ ወደ ሁላችንም አእምሮ የምትመጣው አናቤላ ናት። ከዚህ ጋር በተያያዘ አንድ ያልተለመደ ክስተት በማሳየቱ ታዋቂነትን ስላተረፈ አሻንጉሊት ላስቃኛችሁ። ይህ ክስተት ወደ ሁለተኛው የዓለም ጦርነት ታሪክ ይወስደናል። ከዚህ ቀደም በሰማነው ታሪክ በአናቤል እና ቻኪ በተሰኙ አሻንጉሊቶች ላይ በጣም አስደንጋጭ ታሪኮች ሰምተናል። ልክ እንደዛ ሁሉ ሚስተር ፍሪትስ በዓለም ላይ ካሉት በጣም ከሚያስጨንቁና ከሚያስፈሩ አሻንጉሊቶች ውስጥ አንዱ ሆኖ ከፍተኛውን ቦታ ለመያዝ ችሏል። ሚስተር ፍሪትስ የተገኘው የሁለተኛውን የዓለም ጦርነት ከሚያስታውስ ቤት ነው። ሆሊውድ እንደ ቻኪና አናቤላ ያሉ አስቀያሚ አሻንጉሊቶችን ታሪካቸውን ወስዶ እንደ አስፈሪ ምስሎች በማድረግ ቢጠቀማቸውም ስለ ሚስተር ፍሪትስ ግን ብዙም የሚታወቅ ነገር የለም። ይህ አሻንጉሊት አስፈሪ የኋላ ታሪክ አለው። በዩናይትድ ኪንግደም ውስጥ አንዳንድ በጣም ያልተለመዱ የተለያዩ መሳሪያዎችና ቁሳቁሶች በማይክል የግል ቤት ውስጥ ይገኛሉ። ከነዛ ውስጥ አንዱ የሚስተር ፍሪትስ አነጋጋሪ አሻንጉሊት